Sandra Pakadilo Yamayahanto Opoji Posopola Maya. Hallelujah, hallelujah, hallelujah. እግዚአብሔር አምላካችን ለዘላለም የተመሰገነ ይሁን። ክብር ለአብ ይሁን፣ ክብር ለጌታችን ለኢየሱስ ክርስቶስ ይሁን፣ ክብር ለመንፈስ ቅዱስ ይሁን፣ ክብር ለአንድ አምላካችን ይሁን። እናመሰግናለን ወዳጆቼ። ዛሬም እነሆ በዚህ ቪዲዮ ከእግዚአብሔር ቃል ሼር ላደርግላችሁ ወዳለሁ። ሼር የማደርግላችሁ ዘፍጥረት ምዕራፍ 2 ከቁጥር 16 እስከ 17 እና ዘፍጥረት 3 ከ1 እስከ 6 ያለውን ከመጽሐፍ ቅዱስ ክፍል ሼር ያደርግላችኋለሁ። የመጀመሪያው ክፍል ዘፍጥረት 2 16 እስከ 17 ላይ የእግዚአብሔርን ቃል ስናጠና እግዚአብሔርን የፈጠረውን ሰው አዘዘ ይላል። ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካሙና ክፉን ከምታስታውቀው ከዚህ ዛፍ አትብላ፣ ከዚህ ዛፍ በበላ ቀን ሞትን ትሞታለህ ብለው ትእዛዝ ሰጠው፣ አዘዘ ይላል። ዘፍጥረት ደግሞ 3 ከ1 እስከ 6 ላይ ሲናጠነው እባብ ከምድር አውሬ ሁሉ እጅግ ተንኮለኛ ነበረ እና መጥቶ ሴቲቱን ከገነት ዛፍ ሁሉ እንዳትበሉ እግዚአብሔር አዟልን አላት። አይ ከገነት ዛፍ ሁሉ እንበላል፣ ነገር ግን ክፉንና መልካሙን ከምታስታውቀው ከዚህ ዛፍ አትብሉ ብሎናል አለችው። በዚህ ጊዜ ምንድን ነው ሰይጣን ያለው? ሀይ እንደ እግዚአብሔር አይኖቻችሁ ይከፈቱና አይኖቻችሁ ይከፈታሉ፣ እንደ እግዚአብሔር ትሆናላችሁ፣ ፈጽሞ ሞትን አትሞቱም ብሎ በተቃራኒ ነው ፖዚቲቭ ሳይድ ኦፍ የእግዚአብሔር ቃል ከተነገረው በሌላ ዳይሬክሽን ቃሉን ገልብጦ ተናገራት። በዚህ ጊዜ ያንን ቃል ሰምታ እሷም ለማየት የሚያምር የሚያስጎመጅ እንደሆነ ያየችው ወሰደችና በላች፣ ለባሏ ለአዳምም ሰጠችው። በዚህ ጊዜ ውድቀት እግዚአብሔርን መጥቶ እንግዲህ ከገነት እንዳስወጣቸው እነሆ እግዚአብሔር እንደተናገረው ሞትን እንደሞቱ። ሞት ማለት የቁም ሞት፣ እግዚአብሔር የተናገረው የቁም ሞት ነው። የቁም ሞት ማለት ምን ማለት ነው? ሰው እየበላ እየጠጣ እየለበሰ እያገባ እየወለደ ሊሞት ይችላል። ለምን? የሰው ልጅ በመንፈሳዊ ነገር ከሞተ ሞቷል ማለት ነው። ዋናው ለሰው ልጅ ሕያውነት መንስኤው መንፈሳዊ ሕይወት አክቲቭ ሲሆን ነው። ነፍስ አክቲቭ ሲሆን፣ ውስጡ አክቲቭ ሲሆን፣ ህልናው አክቲቭ ሲሆን ያ ሰው በሕይወት አለ ማለት ነው። ከፈጣሪ ጋር ኮኔክሽን አለው፣ ከጌታ ከኢየሱስ ክርስቶስ ጋር ኮኔክሽን አለው ማለት፣ ከመንፈስ ቅዱስ ጋር ኮኔክሽን አለው ማለት። ይሄ ነገር የሌለው ሰው በቁም ሞቷል ማለት ነው። ያንን ሞት ነው ጌታ የተናገረው። ሰይጣን ደግሞ ተንኮለኛ ስለነበረ ምንድነው አትሞቱም አይኖቻችሁ ይከፈታሉ ያለው ምንድነው? ለምድራዊ ነገር፣ ለኃጢአት፣ ለርኩሰት፣ ለክፋት፣ ለሌብነት አይኖቻችሁ ይከፈታሉ። ዳስ ትሩ። ወዲያው ምንድነው የሆነው? ልክ ያንን የበላች ቀን አይኖቻቸው ተገልጦ አዩ። ራቁታቸው መሆኑን አዩና መተፋፈር ጀመሩ። ከዛ በፊት አይተፋፈሩም ነበረ ይላል። ከኋላ ያንን ከበሉ በኋላ ግን መተፋፈር ጀመሩ። ከእግዚአብሔር ድምፅ መሸሽ መራቅ ጀመሩ ይላል። ስለዚህ ዛሬም ሰይጣን የሚናገረው ድምፅ አለ አየር ላይ፣ እግዚአብሔር የሚናገረው የእግዚአብሔር ድምፅ አለ። ዛሬም በአየሩም ላይ በቤተ ክርስቲያን በቤተ እምነት ላይ እግዚአብሔር የሚናገረው የእግዚአብሔር ድምፅ አለ። ሰይጣን የሚናገረው የሰይጣን ንግርት አለ። ስለዚህ ለይተን መስማት የኛ ፈንታ ነው። ዳትስ ዋይ የኛ ፈንታ ነው። ለይተን ማወቅ መስማት፣ የእግዚአብሔርን ድምፅ መከተል የኛ ነው። ዛሬም እግዚአብሔር የሰጠን ትእዛዝ አለ። አንደኛው ጌታ አምላኬን በፍጹም ልቤ፣ በፍጹም ሀሳቤ፣ በፍጹም ኃይሌ